ናኝ ትችላለች አይደል? ስልጠኛ እሺ፣ ስልጠኛ ትሽልቢያሽ? አዎ፣ በስልጠኛ እችላለሁ ባያል እሺ፣ ላውቲ ይደኛ ኤጂን ይሽላል ትችላለች። እና ደግሞ እሺ፣ ችግር የለ። እና ደግሞ ጭውሎቴን የሞት ግዝ ኤላ አለት በሉቱን ኦኬ፣ ቆይ ዝም ብለሽ ቆይ። እኔ አሁን በምልሽ ምንገር ነው የምትሄጂው? ሀያት አዳምጪ። ሀያት ትችላለች አትችልም ልጅቷ? ስልጥኛ ታውቃለች። በጣም ጥሩ። ስለዚህ አሁን ናኝ እህታችን አዳምጭን። ሀያት ቀስ እያልሽ ትናገሪያለሽ፣ ናኝ ትተረጉሚያለሽ። እሺ፣ ሀያት ተናግራ እጠርጠር እያደረግሽ ስትናገሪ ናኝ እየተረጎምሽ መልእክቷን ለኛ እዚህ ለተሰበሰበ ሰው ታስደምጭናለሽ ማለት ነው። አሁን ቀጥይ ሀያት፣ ቀጥይና ከዛ ተርጉሚ ትያታለሽ። ቀጥይና አንተ ጠይቃታ። ሃይሚ ሳትጠይቃት ምንም ትናገር? ሀያት አሁን ይሄ አሜን ስለ ልጅቷ ተናገሪ። እዛ ልጅቷ መቼ ነው የታየችው? ጓደኛዬ እዛ ሄዳ ምናምን አስወጥተዋት እሷ እንዳየቻት ስሟን ምናምን የሚለውን እሱን በደንብ አድርገሽ እስኪ ቀድም መናገር የፈለግሽውን አሁን በስልጠኛ እሷ እየተረጎመች ነገሩን ከጅምሩ ጀምረሽ ተናገሪ፣ መናገር የፈለግሽው ማለት ነው። ኦኬ ታየብሽ። እሺ እና ጨውሎቴን ምናምን ታየተ ቤተሰብ የተራከብቲ በያኒ በንቲን በባሊት በሉት አላጉት ይኮና እዛ ጋር ያዡ። ቆይ ምንድነው ያለችው? ናኝ ከኔ ቤተሰብ ጋር የተገናኘችበት ጊዜ እያለች ነው አልጨረሰችው። እሺ ቀጥይ ሀያት። አይዋ የተራከብቲ አዶሪ ከምናምንም በሉትን አንዱና ምን አለች? ቆይ እጠር ያርክሽ ሀሳብሽ አንድ አረፍተ ነገር ከተናገርሽ ከዛ ትቆሚያለሽ። ምን አንደር ከምናምን ነው እያለች ነው? አይ ሙሉን ተናገር። ትንሽ ረዘም አድርገሽ ከዛ ተርጉሚ በያት። ቀጥይ። እኔ ዝም ብዬ ላዳምጥ፣ እናንተ ቀጥሉ እየተተረጓጎማችሁ። ኦኬ ጣይ አዶሪ ተምናምን እንተ ቤተሰብ የተራከብቲ ሚንገጊዝ ጭውሎቴን ገግሻን የወለኛንም ቤተሰብ ትመስላት በሉት ነው ማለት ይሄን ዋሽተን ትመስላት ከዛ ትትሳሌት ምናምን ሱማናሽ ይውጂን ምናምን ትብሌት ይሄ ሃናታ ምናምን ባትያት በሉት ነው። ከዛ በኋላ ኮይስ ከዚህ ልንገራቸው እንዲህ ያለች ነው። ከኔዋ ጋር የተገናኘችው ከኔ ከቤተሰብ ጋር የተገናኘችው 1 ወር ከምናምን ነው። የኛን ቤተሰብ ትመሳሰላለች ልጅቷ እዛ ያለችዋ ማለት ነው። ከዛ ስምሽ ማን ነው ስትላት ሃኒ ነኝ አለቻት አለች። ቀጥሎ ልክ እንደዚህ ቀጥይ ሀያት። እሺ ከዛም በኋላ የዋሽቴ ገረድ ደግሞ አኩ ኢትዮጵያ ገባታት በሉትን ያኒ እነሚንገ ደግሞ የሰማዊ ይነዱኒ የዋሽቴ ገረድ ይወተኝ በሉትን እና ደግሞ ሃና የሞት ግዝ ለበይወት አለት እና እነኒ ለበሉት ቅጭ ገነ ግዝ ይለኝ የእንገተ ቤተሰቤ ተራ ከፍታት ተሳልቲ ተስሞም ሸምናምን ሁሉም ግዝ ምናምን አደደ ግዝ ምናምን እወጥታት ቀጣይ ቀን ደግሞ ታድም ገደሞ ተደበልታት በሉትን ያኒ ቶንም ሰብተራ ከፍታት ምናምን ማለት ቤቲ ምናምን ልንገራቸው። እሺ ያቺ የኤቴ ልጅ ናት። ያቺ አሁን ሰፈር ገብታለች። ሁሉም ነገር ጠይቃታለች፣ ሶማንም ነገራታለች። ሰፈር ደግሞ ገብታለች። ልጅቷ ከቤተሰብ ጋር ተገናኝታለች እያለች ነው። ጠይቅል ልጅቷ እዛው የስልጤ ተወላጅ ነች። ጠይብ እሺ የእተት የሄቲት የዋሽታሽ ገረድ በሉትን የሚትሆን ትወልድ የስልጤን ተወላጅ ይሄው የሚትሆናንም የሆነ ርክቲ ተክምናምንም በሉትን እሺ ምን ሉያን ቀበሌ ወይ ደግሞ እንትኔ በሉትን ሰፈር አካባቢ የሚቱ ያኒ ሱሳቱ ጠይብ አዎ የሚትሆን ልጅ ናት። አካባቢው ደግሞ የአካባቢ የመንደር ስም ሱሳቱ ይባላል። ቆይ ናኛት አንድ ጥያቄ ጠይቅልኝ። አንቺ ልጅቷ
እዛ ቦታ ላይ የመን ውስጥ አብራ ታስራ ነበር ከዚህኛው ልጅ ጋር። ከዛ እርጉዝ ከሆነች በኋላ ነው አውጥተው የጣሏት። ከዛስ የተመለሰችው እንዴት ተመለሰች ወደዛ? እነዛኞቹ እዛው ነው የቀሩት እሷ ስትወጣ? እስኪ እዚህ ላይ ጠይቂያት። طيب እሺ ሀያት ህንክልሻንን ኤንዞታናር ሀነም ትጮዲ አዋሽታሽ ገረድ ኤንዞትናር ወይ ሀናንታት ሀኒ ከገቡ ሀኒ በገባትን ሬር ሀነት ገፈሮታን አስረገዙን ገፈሮታን አዎ ወደ 6 ወር ምናምን እርጉዝን ትበሉትን እና ደግሞ ታንጨት ቢማት ምናምን ከዛ ቧተነቀ ምናምን ይሾጣታት በሉትን ወጣታን ደግሞ አኩባኩሳት ከገባታት አኪምን ጋራለት በሉትን በጣም አንጨታ። እሺ አው ተይዛ ነበር ስታረግዝባቸው ስትታመምባቸው ነው አውጥቶ የጣላት አለች። ስለዚህ ያንቺ እቺ ጓደኛዋ ስልጤዋ ሀና የምትባለው በህይወት ማለቷን እርግጠኛ ነች ወይ ብለሽ ጠይቂያት። እሺ ያሸዋሽታሽ ገረድ እርግጠኛንት ሀና በህይወት ያለት ከበሎት ሀኒ ይንዙባኒ ውስጥ አለት። አራ ወላሂ በእርግጥ አለታው በህይወት አለት የሞቱ ጊዜ ለግን አገቶታና በልዳለ አለት በህይወት አለት። እሺ አው እርግጠኛ ነኝ በህይወት አለች አውርታታለችም ታግታለች እንጂ በህይወት አለች አለች። አንዴ እዚህ ላይ ምን ስታወሩ ነው እንደዛ ብላ የነገረችሽ? በምን መነሻ ስታወሩ ነው ይሄን ንግግር የነገረችሽ? እሺ ቅድም ነገርኳችሁ እኮ እንዲህ አለች። እኛም ቤተሰብ ትመሳሰላለች ማንሽ ብዬ ጠየኳት አለችኝ አለች። ያቺ እንደዛ ብላ ጠየቀቻት። ያኔ ደግሞ ሀና ስማን ነገረቻት። ሀና እባላለሁ አለቻት አለች። ቅድም ጠይቄያት ነበር። ኦኬ ስለዚህ አሁን ልጅቷን በስልክ ማግኘት የምንችልበት መንገድ ቀስ ብለንም ቢሆን በእርጋታ ልናወራት የምንችልበት መንገድ መፍጠር ይቻል ይሆን? እሺ ለጠይቃት ሀያት አይዋ እሺ ትጠቅሊት ወይ ደግሞ ትረጋጋ ምናምን በስልክ አትዋልኩት ያቀልኒታን ያዋሽታሽ ገረድ ብሎትን አይ ችግር የለ ተረጋጋታን ምናምን ያኔ ገገሽ ምናምን ትችል ምናምን እንጂ ያኩሳት አላህ ወለም ገገሽ ምናምን አደም ግዝትሽ አቡምሽ ደግሞ በቀል ወቅት ምናምን ለሞተ ኮን አላህ ወለም ያኔ እንትን ትላት ለመስለን ታልካት ለመስለን ከነጭራሽም ያኔ እነሚን ግዜ ነቀልትኒ ያኔ በይዋ ባሽትኒ ሰበነቅ አባለክተኛት በሉት ያኔ አቱም ነገጋናም ትመስላት አይነከም ቤተሰብ መጣው ምናምን ባውን አዋለኩ ከዛ ሱመሽ ምናምን ትልሳሌት ይወተኝ ምናምን ባታና አዋለክት እና ይሄ ደግሞ ፈጆ ያለኝ ግዜ አዋለኩ ማለት ያለኩ ታለሽዋፍንም እኔ ልይደማ አባታ ከሞተ ቅርብ ጊዜ ነው የልጅቷ እናት አማለች። ሲሻላት አዋለች ሲሻላት ጠይቃታለሁ። እኔ ራሱ ይሄንን ጉዳይ ያወራንበት ምክንያት እኛን ትመሳሰላለች እነዚህ ማለት ነው። እህቷም እቺም ሀናን ይመስላሉ ማለት ነው። ከዛ እኛን ስለምትመስል ነው እኛን ቤተሰብ ትመስላለች ምናምን በሚለው አወራኋት ብላ ነገረችኝ። ከዛ እናንተ የምትመስል እዛ አለች